አድርሱለት። ቁርአን በቂ አይደለም፣ ቁርአን ሙሉ አይደለም፣ ቁርአን አልተዘረዘረም፣ ቁርአን ግልጽ አይደለም ብሎ የሚያስብ ከሆነ ወሂድ እኔ በቂ ለመሆኑ በዝርዝር የተወረደ ለመሆኑ ግልጽ ለመሆኑ ሙሉ ለመሆኑ ከሱ ጋር ለማውራት ዝግጁ ነኝ። እሱ ለተድላ ሲነግረው እንደነበር ቁርአን በቂ አለመሆኑ ለማስረዳት ሲጋጋጥ ነበር። አንድ ሰው ጭንቅላት አለው ማለት እጅ ያስፈልገው ማለት ነው እንዲላል። እየተወራ ያለው ስለ እምነት፣ እሱ እያወራ ያለው ስለ ሌላ ኤግዛምፕል። ሰው እኮ ሰው የማይሆነው ጎደሎ የሚባለው የሆነ ነገር ሲጎድልበት ስለሆነ እኮ ነው። ሙሉ ሰው መጀመሪያ የሚታወቅ ስለሆነ ከዛ አንድ ነገር ከጎደለበት አው በቂ አይደለም ትላለህ። አስለን ቁርአን እንደዛ እንከን አለበት። ባለ አንድ እጅ፣ ባለ አንድ እግር፣ ባለ አንድ አይን ነው ቁርአን ይቀረዋል። ባለ ሁለት እጅ እንዲሆን ነው ሐዲስ የምትፈልገው። ባለ ሁለት አይን እንዲሆንልህ ነው ሐዲስ የምትፈልገው። ባለ ሁለት እግር እንዲሆንልህ ነው ሐዲስ የምትፈልገው። እኒሃው አማርኛ የግልጽ ከሆነ ፕሊዝ በቁርአን ተብቃቁ። ወንድም ተድላም ከእስልምና በኋላ እንደገና ወደ ኩፍር እንዳይመልሱ ንግግሩን ስማው። አላህ በቂ ነው ካልክ ንግግሩ ግን አይበቃኝም ካልክ ምንም ጭንቅላት ላለው ሰው ከባድ የሆነ ኪሳራ ነው። ተከታዮች ወደ እስልምና የሚጣሩ አንድ ሰው ዒልሙ የራሱን ዲን በደንብ አድርጎ ካወቀ በኋላ ቁርአንን፣ ሐዲስን፣ መመሪያዎችን በደንብ አድርጎ ካሰበተና ከጸና በኋላ የሌላ እምነት ተከታዮችን መጽሐፍ አይቶ እነሱም በራሳቸው መጽሐፍ ለመስበር መምከርና ሄዶ መነጋገር የሚቻልበት መንገድ ነው ያለው። በአሁን ሰዓት ግን ሐዲሱ ضعيف ነው የሚለው ሁላ ቁጭ ብሎ ንዝጥር አድርጋለሁ ይላል። ቁርአን አንቀጽን ማንበብ የማይችል ኖርማል ቂራ እኮ ነው፣ ማንም በማይቀይር መልኩ ኖርማል ቂራ እንኳን የማይችል ቁጭ ብሎ ላይክ እና ኮሜንት ፍለጋ እንጂ ወይም የተለያየ ጥቅማ ጥቅም ላይ የታሰረ ቢሆን እንጂ ለአላህ ከሆነ አልዕልሙ ቀብለ አልቀውል ወልዐመል ነው። ያ ጀማዓ ሙስሊም ነን ካልን መጀመሪያ እምነታችንን አውቀን ነው። ከዛም የራሱ እያረረ የሰው ማማሰል የሚባል እንዳይሆን ማለት ነው። አንደኛው መልእክት ይሄ ነው። በተለይ እህቶች ግብ ከወንዶች ጋር ላይቭ ላይ ቁጭ ብለው ወይ በቪዲዮ ወጥተው ወይ በድምጻቸው ወጥተው ሲነጋገሩ እንሰማቸዋለን፣ ሲጨቃጨቁ ሲከራከሩ። هذا يصدق عليهم قول عمر بن الخطاب أقبح نساؤكم السلفع ከሴቶቻችሁ ፉንጋ መልከ ጥፉ ሴት አስጠያፊ ሴት ብሎ ማለት ያቺ ከወንድ ጋር ሰልፋዕ ሙተሰልፊዓ ከወንድ ጋር ወንድን ስታናግር ልክ ሴት እንደምታናግር አድርጋ የምታናግርናት እንዳለው ማለት ነው። እንዳጠቃላይ ለማንኛውም እዚህ ጉዳይ ላይ ሊሄድ የሚገባው ዒልም ያለው የራሱን ዲን በደንብ ያወቀ ከዛም ሌላውን መጽሐፎች አይቶ እንደዛ መዛ መልኩ ይሄዳል። ከዛም በተረፈ ضعيف ነው ሐዲሱ ያለ ቡኻሪና ሙስሊም የጸደቁ ሐዲሶችን ሄዶ የሚከራከርበት አህዋል ከሆነ ይሄ አላህ ይስጥር። ያጎትሽ ልጅ ማግባት ትችያለሽ፣ ያባትሽ የወንድምሽ ወንድ ልጅ፣ አንተም ያባትን የወንድም ሴት ልጆች ማግባት ትችላለህ። አያታችሁ አንድ የሆነ ማለት ነው። ወበናቲ አማቲከ ሴቷን ማክስ ያባትህ እህት ሴት ልጆች፣ ያባትሽ እህት ወንድ ልጆችን ማግባት ትችላለሽ። ወበናቲ ኻሊከ ይሄ ደግሞ በእናት በኩል ያለው የእናትህ ወንድም ሴት ልጆች ያጎትህ ልጅ በእናት በኩል። በኦሮምኛ ቢሆን ለየው ነበረ። በኦሮምኛ የአባት ወንድም አቤራ ይባላል፣ የእናት ወንድም ደግሞ ኤሽማ ይባላል። በዛ እንለየው ነበረ። አሁን እናንተ ችግራችሁ የኛ ቋንቋ ነው ትላላችሁ። አጎቴ ነው የምትሉት ሁሉንም። አቤራ ይባላል የአባት ወንድም። የእናትህ ደግሞ የአባትህ ደግሞ አዳዴ ትባላለች፣ አዳዳ ትባላለች። የእናት ወንድም የእናትህ ደግሞ ኤሹሜ ትባላለች። በዚህ መልኩ ነበር የምንገልጸው። አልሐሲል በአራቱም በኩል ያለው ያጎትና ያክስት ልጆች ይጋባሉ ማለት ነው። አለቲ ሃጀርና ማዕክ ያቺ ካንተ ጋር የተሰደዱት ሙእሚኖች ማለት ነው። ከዚህ በኋላ ያሉ ደግሞ የነብዩ ስፔሻል የተደረጉ ናቸው። ወምራአቱ ሙእሚነቱን ኢወሀበት ለፍሰሃ አንድ ሴት መጣ ያ ረሱላህ እኔ ከእርሶ ኒካ አልፈልግም፣ የመህር ገንዘብ አልፈልግም ጀባብያለሁ ብላ ያለችንም ለአንተ ስፔሻል የተደረገች ናት። ኢወሀበት ነፍሰሃ ሊነቢይ ኢን አራደ ነቢዩ አን የስተንኪሐሃ ኻሊሰተን ለከ ሚን ዱኒል ሙእሚኒን ከሙእሚኖች ውጪ ለነቢዩ ብቻ አንድ ሴት መታ ራሷን አስውባ ያ ረሱላህ ከእርሶ
ስባሪ ሳንቲም ድንቡሉ አልፈልግምና እኔ ራሴን ጀብቻለሁ ብላ መጀባት ትችላለች። ለማን? ለነብዩ ብቻ። የአህለል ኪታብን እርድ መብላት ይቻላል አይቻልም? ነቢያችን በልተዋል። አጭር ነገር ማለት ቁርአን ላይ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ያ መርዝ የተደረገበትን ከትፍ ተሰጥተዋል። ከሷሃቦች ውስጥም እንደዚሁ እንደ ሞራ ነገር ተሰጥቷቸው ስለ ሷሃባው ተሰጥቶ እኔ ለማንም አልሰጥም ይሄንን ሲል ነቢያችን አይተውት ፈገግ አሉ። የተሰጠው ከይሁዲ ነው። ከይሁዲ የወሰዱት ምርኮ ነው። ከምርኮ የተወሰደ ስጋ ነው፣ ሞራ ነገር ያለው ማለት ነው። ነስ ቁርአን መጥቷል፣ ነስ ሐዲስ መጥቷል፣ ነስ ሷሃቦች ያስቀመጡበት አህዋል ነው ማለት ነው። አይሁድ እና ነሳራ አህለል ኪታብ ተብሎ ከተጠቀሰ ሴቶቻቸውን ማግባትሳ እሱ ላይም ኢጅማዕ ተጠቅሷል። አንደኛ ቁርአን አለ፣ ሲቀጥል ከዛም በኋላ ኢጅማዕ አስሐባ አለ። ሷሃቦች እነ ዑስማን እነ ሙዓዝ ብን ጀበል እነ አብዱላህ ብን መስዑድ እነማን ናቸው አሉ ከሷሃቦች እንደዙ ያገቡ ኢጅማዕ የተጠቀሰበት። ይሄንን ጉዳይ ከክርስቲያኖች ጋር እንትን ለማለት የማይፈቀድ ነው የሚባልበት አህዋል አይቻልም። ድምድም አድርጎ የሚናገሩ ወንድሞችን ወላሂ አላህ ፊት ቆማላችሁ ጥሩ አይደለም። ለክርክር ማሸነፍን ብላችሁ የተጠቀማችሁት ከሆነ ቀትል ሙርተድንም እንደዚሁ ይስተባበላልና ዛሬ የምናየው ነው። ደርሳችን ላይ ይመጣል። ይሄንን መሳላ ስናገር አሁንም እንደፈለጋችሁ ጥጊዛችሁ መውሰድ ትችላላችሁ። ወላኪን ዲን ነው ይሄ ነገር። ዲን አልኢስላም ጉዳይ ሲሆን ደግሞ ዲን አልኢስላም አንድ ሰው በራሱ በፍላጎቱ የሚሄድበት ጉዳይ ሳይሆን ድንጋጌ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ክርስቲያንን ማግባት እንዴት ይታያል ትላለች። አይቻልም፣ በፍጹም አይቻልም። ሐራም ነው፣ ከባድ ሐራም። አላህ Subhanahu Wa Ta'ala ቁርአን ላይ ሐራም ነው ብሏል በርካታ ቦታዎች ላይ። መልእክተኛውም ሙሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። በፍጹም አይቻልም። ምን አይነት ሰው ማግባት እንዳለባችሁም ሃይማኖታችሁ ልክ እንደማንኛውም ማስተምህሩ አስተምሯችኋል። ስለ ሶላት፣ ስለ ዘካት፣ ስለ ሐጅ፣ ስለ ሁሉም ነገር፣ ስለ ጾም፣ ስለ ሁሉ ነገር ሲያስተምር እንዴትና ምን አይነት ሰው ማግባት እንዳለባችሁም አስተምሯችኋል ሃይማኖታችሁ። ግልጽ ነው አይደለ? ያን ሁሉ ጠቅስላችኋለሁ። አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሏል? ወላ ትንኪሑል ሙሽሪኪነ ሐታ ዩእሚኑ፣ ከሃዲያኖችን በፍጹም እንዳታገቧቸው በአላህ እስኪያምኑ ድረስ ይላል። ክርስቲያንንም ሆነ አይሁዲንም ሆነ ሌላ ከእስልምና ውጭ ያለ ማንኛውንም የእምነት ተከታይ ሰው ማግባት አላህ Subhanahu Wa Ta'ala በፍጹም ከልክሏል። ሱረቱል ሙምተሒና ላይ እንዲህ ብሏል ጌታችን አላህ ላ ሁነ ሒሉን ለኩም ወላ ሁም የሒሉነ ለሁን፣ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁን፣ እናንተ ለእነርሱ አትፈቀዱም በፍጹም ሊያገቧችሁ፣ እነርሱም እንዲሁ እናንተ ሊያገቡ አይፈቀድም በፍጹም ይላል፣ ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አይነት ሰው ማግባት እንዳለባቸው ሲያመላክቱ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ፣ ሃይማኖቱን የምትወዱለት ሰው ከመጣላችሁ አግቡት ይላሉ ወይንም ዳሩት ይላሉ። እና ክርስትና እምነት የሚከተልን ሰው ሃይማኖቱን ወደሽለት ነው? አላህ ይወደዋል ይሄን ሃይማኖት? መልእክተኛው ይወዱታል ይሄን ሃይማኖት? ስለዚህ በፍጹም አይፈቀድም የሌላ እምነት ተከታይ ሰዎችን ማግባት። ፈظፈር ቢዛቲ ዲን ይላሉ ነቢያችን። ምን አይነት ሰው ማግባት እንዳለብን ከተናገሩ በኋላ አደራ ዲን ያላትን ምረጥ አሉ። ልክ እንዲሁ ለሴቶችም ዲን ያለውን ምረጭ ነው የተባለው። خلاص ሙስሊም መሆን አለበት፣ የግዴታ ዋጅብ ነው፣ ግዴታ ነው። ከዚያ ውጭ ከሌላ እምነት ጋር ይሄንን ቁርአንና ሐዲስ በደንብ ብታስተውሉት ኑሮ ወላሂ አይደለም የሌላ እምነት ሰው ለማግባት ልታስቡ በፍጹም አትቀርቡም ነበር። እንዲህ አይነት ነገር ከባድ ነው። እምነት ከሁሉም ነገር በላይ ነው። ነገ የአኺራ ህይወታችሁ የሚወሰንበት ጉዳይ ነው የእምነታችሁ ጉዳይ። ስለዚህ ጥንቃቄ አድርጉ፣ አይፈቀድም በፍጹም።
ስለ ሷሃባው ተሰጥቶ ለማንም አልሰጥም ይሄንን ሲል ነብያችን አይተው ፈገግ አሉ። የተሰጠው ከይሁዲ ነው። ከይሁዲ የወሰዱት ምርኮ ነው። ከምርኮ የተወሰደ ስጋ ነው። ሞራ ነገር ያለው ማለት ነው። ነስ ቁርአን መጥቷል፣ ነስ ሐዲስ መጥቷል፣ ነስ ሷሃቦች ያስቀመጡበት አህዋል ነው ማለት ነው። አይሁድ እና ነሳራ አህለል ኪታብ ተብሎ ከተጠቀሰ ሴቶቻቸውን ማግባትሳ እሱ ላይም ኢጅማዕ ተጠቅሷል። አንደኛ ቁርአን አለ፣ ሲቀጥል ከዛም በኋላ ኢጅማዕ አስሐባ አለ። ሷሃቦች እነ ዑስማን እነ ሙዓዝ ብን ጀበል እነ አብዱላህ ብን መስዑድ እነማን ናቸው አሉ ከሷሃቦች እንደዚሁ ያገቡ ኢጅማዕ የተጠቀሰበት። ይሄንን ጉዳይ ከክርስቲያኖች ጋር እንትን ለማለት የማይፈቀድ ነው የሚባልበት አህዋል አይቻልም። ድምድም አድርጎ የሚናገሩ ወንድሞችን ወላሂ አላህ ፊት ቆማላችሁ ጥሩ አይደለም ነው። በክርክር ማሸነፍን ብላችሁ የጠቀማችሁት ከሆነ ቀትል ሙርተድንም እንደዚሁ ይስተባበላልና ዛሬ የምናየው ነው ደርሳችን ላይ ይመጣልና ይሄንን መሳላ ስናገር አሁንም እንደፈለጋችሁ ጊዜያችሁ ወሰድ ትችላላችሁ። ወላኪን ዲን ነው ይሄ ነገር። ዲን አልኢስላም ጉዳይ ሲሆን ደግሞ ዲን አልኢስላም አንድ ሰው በራሱ በፍላጎት የሚሄድበት ጉዳይ ሳይሆን ድንጋጌ ነው። የክርስቲያን ስጋ ትበላላችሁ ወይስ አትበሉም? ሰላም ኡስታዝ ቀጥል። መመች ቦታ አልነበርኩም ግን ጥያቄውን ሰምቼዋለሁ ራሱ ማለት ነው። በነገራችን ላይ አላህ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 121 ላይ ሙሽሪክ ሴቶችን እንዳናገባ ወይም ደግሞ ሙሽሪኮችን እንዳናገባ ተከልክለናል። በሱረቱል አንዓም ምዕራፍ 6 ቁጥር 121 ላይ ደግሞ ከአላህ ስም ውጪ ሌላ አካል የተነሳበትን እርድ እንዳንበላ ከልክሎናል። ነገር ግን ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ የመጽሐፉ ሰዎች የሚባሉትን ምግብ መብላትና ሴቶቻቸውን ማግባት ተፈቅዷል አይልም። ብዙ ክርስቲያኖች አሁን የሚያነቡት እንደዛ ነው። የመጽሐፉ ሰዎች እነማን ናቸው ብሎ ጥያቄ ያቀርባሉ። የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች ናቸው ስንላቸው ታዲያ የመጽሐፉ ሰዎችን የበሉትን ያረዱትን መብላትና ሴቶቻቸውን ማግባት የተፈቀደ ነው ብሎ ይላሉ። እንደዛ አይልም ቁርአኑ፣ እንደዛ አይልም ራሱ ማለት ነው። በኋላ